أعوذ بالله السميع العليم من الشيطان الرجيم رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي أشهد أن لا إله إلا الله وأشهد أن محمدا عبد الله ورسوله أما بعد السلام عليكم ورحمة الله تعالى وبركاته إن شاء الله برنامجنا الله سبحانه وتعالى نبينا عليه الصلاة والسلام የዚህን ኡማ ትልቅነት የነገረባቸውና ያስተማረባቸው የዚህን ኡማ ታላቅነት የሚያሳየውን የቁርአን አያ በመጥቀስ ነው ኢንሻአላህ አላህ Subhanahu Wa Ta'ala እንዲህ ይላል ኩንቱም ኸይረ ኡመቲን ኡኽሪጀት ሊናስ ተአምሩነ ቢልማዕሩፍ ወተንሀውነ ዐኒል ሙንከር ኢላ አላህ Subhanahu Wa Ta'ala ነብዩም አለይሂ ሰላቱ ወሰላም በሐዲሳቸው ወለዚ ነፍሲ ቢየዲሂ ለተአምሩነ ቢልማዕሩፍ ወለተንሀውነ ዐኒል ሙንከር ወለተአኹዙነ ዐላ የዲ ሰፊህ ወለተዕጡሩነሁ ዐላ الحق አጥራ ይላል አላህ Subhanahu Wa Ta'ala የዚህን ኡማ ታላቅነት الله سبحانه وتعالى يزين أمة كواليتي اندي بمالتي النقرال كنتم خير أمة أخرجت للناس هنا جو تدرجاتشو لنبياتوش بمولو كتسطط أمة يتمرطاتشو هنا جو إلى الله سبحانه وتعالى من تنو الله سبحانه وتعالى لزي أمة يسطو تلكم أرق تأمرون بالمعروف وتنهون عن المنكر إلى الله سبحانه وتعالى بملكام نقر تنزلاتشو كمدفوتك لكلالاتشو بمجرشام كان تامنالاتشو إلى الله سبحانه وتعالى እንግዲህ በመልካም ማዘዝ ከመጥፎ መከልከል ለነብዩ አለይሂ ሰላቱ ወሰለም ኡማዎች የተሰጠ ማዕረግ ነብዩም ሰለላሁ ዐለይሂ ወሰለም እንዲህ ይላል ህይወቴ በእጁ በሆነችው በአላህ Subhanahu Wa Ta'ala ማላለሁ በመልካም ነገር ላይ ልታዙ ከመጥፎ ነገር ልትከለክሉ እስልምናን ያልተረዳውን ቂሉን እጁን ይዛችሁ ሐቅን ልታሳዩትና እስልምናን ልታስተምሩት በእናንተ ላይ ግድ ነው ይላሉ ነብዩ ሰለላሁ ዐለይሂ ወሰለም ይህን ማታደርጉ ከሆነ አላህ Subhanahu Wa Ta'ala ሊያጠፋችሁ ቀርቧል ይላል እንግዲህ እናታችን አይሻ ወይም ሌላዋ ባለቤታቸው ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ሰለላሁ ዐለይሂ ወሰለም እንደጠየቀቻቸው فقالت يا رسول الله هل نهلك وفينا صالحون አንተ ያላህ መልእክተኛው እኛ መካከል አላህን የሚፈሩ ደጋግ አላህ Subhanahu Wa Ta'ala ባሪያዎች ይያሉ እኛን ጠፋለን ብላ ስትጠይቃቸው فقال نعم تهلكون አው ተጠፋላችሁ اذا كثر الخنا والخبث وسكت العليم عن الامر بالمعروف والنهي عن المنكر አው አላህ Subhanahu Wa Ta'ala ጅምላ ጨራሽ ሆነ ማጥፊያ መሳሪያ አለው ተጠፋላችሁ በእናንተ መካከል ደጋግ አላህ Subhanahu Wa Ta'ala ባሪያዎች ቢኖሩ ምን ሲሆን ነው አሉ ነብዩ አለይሂ ሰላቱ ወሰለም አዋቂዎች በመልካም ማዘዝና ከመጥፎ መከልከላቸውን ሲያቆሙ ዝሙት ሲስፋፋ በክለት ምድር ላይ ሲስፋፋ የሰው ልጆች ከአላህ Subhanahu Wa Ta'ala ሲርቁ መልካምን ማዘዝ መጥፎን መከልከል ሲተው መጥፎ ነገር እንደ መልካም ተግባር ሲታይ አላህ Subhanahu Wa Ta'ala ያኔ ያጠፋቸዋል አሉ ነብዩ አለይሂ ሰላቱ ወሰለም የዚህ ኡማ ትልቁ ማዕረግ ነው አንድ አማኝ በቤቱ ውስጥ አላህን ፈርቶሱ በሱ ቤት ውስጥ አላህ Subhanahu Wa Ta'ala የሚፈራ ትውልድ የሚፈራ ቤተሰብ እንዲኖር ትልቅ አማናና ትልቅ አደራ አለበት ማንኛውም አማኝ እንደሚባለው ከነብዩ አለይሂ ሰላቱ ወሰለም በፊት የነበሩ ነቢያቶች በሙሉ ሁሉም ኡማ ነበራቸው እንደ መብዛትም እንደ ማነስም የተሰጣቸው ኡማዎች ነበሩ ነገር ግን ይሄ ማዕረግ የተሰጠው ለነብዩ ሰለላሁ ዐለይሂ ወሰለም ተከታዮች ብቻ በመልካም ማዘዝ ከመጥፎ ነገር መከልከል فلذلك الله Subhanahu Wa Ta'ala እኛ ፈርተን አንፉሰኩም ወአህሊኩም ናራ ስለሆነ መጀመሪያ እኛ ራሳችን አላህ Subhanahu Wa Ta'ala በመፍራት ከዛ የኛ ቤተሰብ ፋሚሊ አላህ Subhanahu Wa Ta'ala እንዲፈራ በማድረግ ቤታችን ውስጥ ዲንን ማቆም ማለት ነው ቤታችን አላህ Subhanahu Wa Ta'ala የሚፈራበት አላህ Subhanahu Wa Ta'ala በብቸኝነት የሚመለክበት ቤት እንዲሆን ከመጥፎ የሚከለክል ቤተሰብ እንድናፈራ በመልካም ነገር ላይ የሚያዝ ቤተሰብ ስናፈራ አላህ Subhanahu Wa Ta'ala እኛ የተጣለብንን ግዴታ ፈርድየን ተወጣን ማለት ነው ከዛ በኋላ ምን ይቀጥላል ማለት ነው በአካባቢያችን ወዳለው ዳዕዋው እንዲስፋፋ እናደርጋለን እያለ በደረጃ ይሄዳል ማለት ነው ይህ ካልሆነ አላህ Subhanahu Wa Ta'ala በእኛ ላይ ትልቅ የሆነ ቅጣት ያመጣል ማለት ነው እኛን የማይለይ መጥፎም ከደህናው የማይለይ ዱንያ ላይ በላ አላሉ ነብዩ አለይሂ ሰላቱ ወሰለም እሱ ያጠፋችኋል ይህን ማታደርጉ ከሆነ ነው የሚሉት ነብዩ ሰለላሁ ዐለይሂ ወሰለም ምን ሆነ ማለት ነው እንደ አይነት ቤተሰብ ሲፈራ አላህ Subhanahu Wa Ta'ala የሚፈራ ቤተሰብ ሲፈራ ይህ ቤተሰብ ትተው ብትሄደው የማያሳዝን ቤተሰብ ይሆናል ማለት ነው መንሱሪ ኺላፋ በተሰጠበት ጊዜ ይላሉ ሐርብ የሚባል ሰው ገባና ምከረኝ አለው መንሱሪ ስለምን ምንከረ ስላየሁት ነገር ልምከርህ ወይስ ስለሰማሁት ነገር ልምከርህ ሲለው በል ስላየሁ ነገር ምከረኝ አለው መንሱሪ ሐርብ ከዛ ምን አለው
በአንድ ቀን ተመሳሳይ የሆኑ ነገሮች አየሁኛል ዑመር ኢብኑ አብዱል አዚዝ 19 ድርሃም ትቶ ሞተ በ5 ድርሃም ቀብር ቦታ ከፈን ተገዛ በ4 ድርሃም ቀብር የቀብር ቦታ ተገዛለት የቀረውን ለ11 ልጅ ተወራረሱ አለ በዚሁ ተመሳሳይ ሁኔታ ደግሞ አምሩ ኢብኑ ሂሻም 11 ልጅ እንደሱ ትቶ ሞተ ሲዋረሱ ለያንዳንዳቸው በሚሊዮን ነው የደረሳቸው ይላል በአንድ ቀን የሆነ ነገር አየሁኛል የአምሩ ኢብኑ ሂሻም ልጅ እየለመነ የዑመር ኢብኑ አብዱል አዚዝ ልጅ በመቶ የሚቆጠር ለጂሃድ የሚሆኑ ፈረሶችን ሲሰጥ አይቻለዋል ምን ማለት ነው እንግዲህ ዑመር ኢብኑ አብዱል አዚዝ ቤታቸው ውስጥ ጥሩ ፋሚሊ ትተው ነው የሞቱት ይባላል ትተው ነው የሞቱት ማለት ነው አንድ ወቅት ሲጠየቁ ምን አሉ ለቤተሰብህ ምን ትተሃል ምክንያቱም ያላቸው ነገር ስለሚታወቅ ለቤተሰብህ ምንድነው የተውክላቸው ተብሎ ሲጠየቁ ተረክቱ ለሁሙላህ ወረሱለሁ ለነሱ አላህንና ነብዩን ትቸላቸዋለሁ ገንዘብ ትቸላቸው በሄድ ምክንያቱም እነሱ አላህን የሚፈሩ ከሆነ የኔ ገንዘብ ምንም ፋይዳ ለነሱ እንደሌለው ገንዘባቸው ነው የሚናገሩ እኔ እነሱ አላህን የሚፈሩ ቤተሰብ አድርጌያቸው ከሄድኩኝ አላህ ያጠፋቸው ምክንያቱም ኢነላህ የተወላ الصالحين ጥሩ ከሆነ አላህ የደጋጎች ወኪል ነውና ምንም አይሆኑ መጥፎ ከሆኑ ደግሞ እኔ ትቸው በሚሄደው ገንዘብ ማዕሲያ እንድሰሩበት አላግዛቸውም አሉ ይባላል ስለዚህ ምንድነው እያንዳንዱ ቤተሰብ አላህ Subhanahu Wa Ta'ala ሲፈራ ወደ አላህ Subhanahu Wa Ta'ala ስንመለስ ጥሩ ሷሊህ የሆኑ ልጆች ሲኖሩ ቤታችን አላህ የሚፈራበት ቤት ሲሆን ምን ይሆናል ማለት ነው እኛ አላህ Subhanahu Wa Ta'ala እያንዳንዳችን ግዴታ ስንወጣ ወይም እያንዳንዳችን ቤት እስልምናን ስናቆመው ትልቅ የዳዕዋ ሂደት እርምጃ ጀመርን ማለት ነው ምክንያቱም የሚሆነው ይሄ በእኛ ላይ የተጣለ ግዴታ ስለሆነ አህበቲ ፊላህ አላህ Subhanahu Wa Ta'ala ተአምሩና ቢልማዕሩፍ ወተንሃውና ዐኒል ሙንከር ብሏል በመልካም ነገር ታዛላችሁ ከመጥፎ ነገር ተከለክላላችሁ ይሄን የማይሆን ከሆነ አላህ Subhanahu Wa Ta'ala በእኛ ላይ ቅጣት ያመጣል ማለት ነው አህበቲ ፊላህ አላህ Subhanahu Wa Ta'ala ወደዚህ ምድር የኛ የመላካችን ሚስጥር ወደዚህ ምድር የመምጣታችን ሚስጥር አላህ Subhanahu Wa Ta'ala በብቸኝነት ልናመልከው ከአላህ ውጭ ማንንም ላንፈራ ነው ከአላህ ውጭ ለኛ ማንንም በእኛ ላይ መጥፎ የሚያመጣ በእኛ ላይ መልካም ነገር የሚያመጣ እንደሌለ አመን ማለት ነው ይህ ካልሆነ ነብዩ አለይሂ ሰላቱ ወሰለም ያሉት ይሆናል ማለት ነው አላህ Subhanahu Wa Ta'ala ማንፈራ ከሆነ እያንዳንዱ አህዋላችን አላህ እኛን የሚከታተለን መሆኑን ካላወቅን እምንፈራው ነገር ይበዛል ማለት ነው ምንጨነቅለት ነገር በጣም ይበዛል ማለት ነው አህበቲ ፊላህ ነብዩ አለይሂ ሰላቱ ወሰለም ምን ይበቃችሁ ይሆን ያኔ በእናንተ ላይ ጠላቶች ተሰባስበው ልክ እንደምግብ ሲቧጨቋችሁ ምን ይበቃችሁ ይሆን አሉ ነብዩ ሰለላሁ ዐለይሂ ወሰለም አው ምን ቅለቲና نحن يومئذ يا رسول الله ትንሽ ስለሆነ ነው እንደ ያኔ ያ رسول الله ሲሏቸው بل انتم كثير ولكنكم غثاء كغثاء السيل يصيبكم الوهن በጣም ፍርሃት በውስጣችሁ ይገባል ትጨነቃላችሁ የሚሆነው ምንድነው ተጠሪነታችን ለአላህ Subhanahu Wa Ta'ala ሳይሆን ሲቀር ተጠሪነታችን ለአላህ Subhanahu Wa Ta'ala ካልሆነ የሚሆነው ምንድነው እኛ በጣም ፈሪዎች በጣም ጭንቀታሞች በጣም ብዙ ነገር የምንሰጋ ሰዎች እንሆናለን ማለት ነው እዚህ አላህ Subhanahu Wa Ta'ala በልባችን ውስጥ ሲገባ ኢማን የሚባለው ነገር በእኛ ልብ ውስጥ ሲሰርጽ በእያንዳንዱ አህዋላችን አላህ Subhanahu Wa Ta'ala እንደሚከታተለን እኛ ስናውቅ ማለት ነው ነብዩ አለይሂ ሰላቱ ወሰለም ሰዎችን በመልካም ነገር እዘዝ ከመጥፎ እንዲከለከሉ አድርጋቸው ወአትቢዕ السيئات الحسنة تمحوها وخالق الناس بخلق حسن እንዳሉ ሰዎች በመልካም እንዲውሉ ከመጥፎ እንዲርቁ በማዘዝ ከዛ እኛ መልካም ነገር መስራት ካልሆነ መጥፎ ነገር ስንሰራ አላህ Subhanahu Wa Ta'ala ፈርተን ወደ አላህ Subhanahu Wa Ta'ala ተመልሰን መጥፎ ነገራችንን በመልካም ነገር ማስተካከል ማለት ነው አህበቲ ፊላህ ይህ አላህ Subhanahu Wa Ta'ala እዚህ ምድር ላይ አምባሳደር የመሆንና አላህ Subhanahu Wa Ta'ala በእኛ ላይ ያደረገውን ሐላፊነት ከመወጣት አንፃርና አላህ Subhanahu Wa Ta'ala እኛን የተመረጡ ኡማዎች የማለቱን ውጤት የማሳያ እንደ ነሙዚያ የተወሰደና ወይም እንደ ምሳሌ የተወሰደ ነው ኢንሻአላህ አላህ Subhanahu Wa Ta'ala እንፈራ አላህ Subhanahu Wa Ta'ala የምንጠነቀቀው አላህ Subhanahu Wa Ta'ala የሚፈራ ቤተሰብ የምንፈጥርና ከዛ ማልፈን ለኡማ የምንተርፍ ሰዎች አላህ ያድርገን ወአኺሩ ዳዕዋና هذا والسلام عليكم ورحمة الله